የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱን አበይት ትኩስ መረጃ ይዘንላችሁ ከትመናል። ዜናዎቹን የምናጠናቅረው ድሬ ዜና እንሰኛለን። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ቤተሰብ አጋር መሆን የሚሹ ሰብስክራይብ ላይ ሼር በማድረግ ደጀንነቶን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። የውጊያ አየር በሚያንዣብብበት በመካከለኛው ምስራቅ ላይ የተሰማው አስደንጋጭ መረጃ መሰረትም የኢራን ሰው አልባ በራሪ ድሮን በአሜሪካ ጦር መርከብ ላይ ጥቃት መፈጸሙ ሳቢያ የአሜሪካ ጦር መርከብም ጥቃቱን ከመከቱ ካኮላሹ በኋላም ወደ ኋላ ማፈግፈጋቸው ተዘግቧል። በዝርዝር የምንቃኘው ይሆናል። የአሜሪካው መንበረ መንግስት አለቃ ትራምፕም ከቻይናው አቻቸው ጋር መምከራቸውንና በተጨማሪም የአሜሪካው አለቃ ወደ ቻይና ለማቅናት መነጋገራቸውንም ከድምዳሜ ላይም አቋም መያዛቸው ብሎም የሚያቀኑበትንም ጊዜ መግለጻቸው ተመላክቷል። ጥንቅሩን ይዘነዋል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የአሜሪካና ኢራን ሰሞናዊ ውጥረት የዓለምን ዓይንና ጆሮ እየሳበ በተለያየ ጎራ አሰልፎ እያከነከነ ይገኛል። ብሎም የአሜሪካ የጦር ጀት ጫኝና መሰል መርከቦች በኢራን ወሽመጥ ባህረ ሰላጤ በከፍተኛ መጠን በመጠጋት እየዛቱ እያስፈራሩ ከከረሙም በኋላ የሰው አልባ ጀት ከኢራን በኩል በአሜሪካ የጦር መርከቦች ላይ በፈጸሙትም ጥቃት በአጸፋውም የጦር መርከቡን ድሮኑን መቶ ማክሰም በመጣሉ የአሜሪካ የጦር አውሮፕላኖች ወደ ኋላ ማፈግፈጋቸው ተመላክቷል። ከበፊት በኢራን አቅራቢያ ሲያኮበኩቡ ሲቃኙ የነበረ ቢሆንም አሁን ላይ ወደ ኋላ ለመመለስ መገደዳቸው ተሰምቷል። በዚህ ወታደራዊ እርምጃ ምክንያትም የአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕም ቀጥተኛ መግለጫ ሰጥተዋል። በአሜሪካና በኢራን መካከል በቱርክ ይደረጋል ተብሎ ቅድመ ዝግጅት መርሃ ግብር ተሰይሞለት በጉጉት ሲጠበቅ የነበረው የሀሳብ ዝርጋታ ውይይት ምክረ ሂደት በኢራን ምክረ ሀሳብ ሳቢያ ወደ ኦማን በማስተላለፍ በዕለተ አርብ ቀን ተቆርጦለት እንደሚያሳልጡ እንደሚያካሄድ ተዘግቧል። ለቀናት ውስጥም የዘለቀውን ውጥረት ያረግባል የተባለውም ብሎም በብዙሃን ዘንድ በትኩረት ተስፋ የተጣለበት በኢራንና አሜሪካ በኑክሌር አጀንዳ ላይ የተመረኮዘውና የአሜሪካው አለቃ ትራምፕም የአርቡን ምክረ ሀሳብ አዘል ምክሩን ተመልክቼ በሰንበት ዕለታት ቅዳሜና እሁድ ላይ ምን አይነት እርምጃ እንደምንወስድ የማውቀው እኔ ነኝ በማለት ገልጸዋል። በሁለቱ ሀገራት መካከል የሚደረገው ውይይት ድርድር ነገ በኦማን ቀን ተቆርጦለታል። በዚህ ምክረ ሀሳብ ብዙዎች የተለያየ አስተያየትና ሀሳብ እየሰጡ ይገኙበታል። አሜሪካና ኢራን ወደ አውደ ውጊያ ለመራ ያኮበኮበውን ሂደተ ፍሰት ቱርክ በከፍተኛ ጥረት ወደ ድርድር እንዲመጡ በማድረግ ምክረ ሀሳብ ድርድሩ በዚህ ሳምንት ማብቂያ ላይ በቱርክ ሊካሄድ ቀን ቢሰየምለትም ምክንያቱ በግልጽ ለመገናኛ ብዙሃንም ባልታወቀና ባልተገለጸ አኳኋን ኢራን የድርድሩ ሂደተ ኩነት ወደ ኦማን እንዲዘዋውር እንዲሸጋገር ጥያቄ ምክረ ሀሳብ በማቅረቧ ምክንያት ወደ ኦማን ተሸጋግሯል። ኢራን በአሜሪካ የጦር መርከቦች ላይ ወታደራዊ እርምጃ ለመውሰድ ብትሞክርም ነገር ግን የአሜሪካ የጦር ጀቶች በመመከት የኢራን ሰው አልባ ድሮን መተው ከከሰሙ በኋላ ነው የኢራንና የአሜሪካ ድርድር ይደናቀፋል ይኮላሻል ቢባልም ቀን ተቆርጦለት በነገው ዕለት በኦማን ለማድረግ ቀን የተሰየመው። ትራምፕ ለጋዜጠኞችም በሰጡት ጋዜጣዊ መግለጫ መሰረትም የሁለቱ ሀገራት ድርድር በቀጣይነት እንደሚከናወን አሳውቀዋል። የአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕም ከቻይናው አቻቸው ሺጂፒንግ ጋር ሁለንተናዊ አጀንዳ ያነገበ ግዙፍ የተባለ ምክረ ሀሳብ ውይይት ማድረጋቸው ተሰምቷል ተመላክቷል። በቤጂንግ እና በዋይት ሀውስ መካከል የተካሄደው ይሄ ውይይት የኢራን ኒውክሌር ጉዳይ፣ የንግድ ታሪፍ ብሎም የሩሲያና ዩክሬን አውደ ውጊያ በስፋት ማውጋታቸው መምከራቸው ተገልጿል። በንግግራቸው ሂደት የተሰማው የተገለጸው በወርሃ ሚያዝያ ላይ በቻይናና ቤጂንግ ላይም በማቅናት ከሺጂፒንግ ጋር ትራምፕ ለመምከር ውጥን እቅድ መያዛቸው ተገልጿል። በትራምፕ ገለጻ መሰረት ይህ መሰል ጉብኝት በሁለቱ ሀገራት መካከል ያለውን የንግድ ሽኩቻን ለማስከን ውጥረቱን ለማርገብ በአሜሪካ ግብርና ውጤቶች ምርቶችና በነዳጅ አቅርቦት ላይ የተጣለውን ታሪፍ ለማንሳት ያለመና ያገናዘበ ነው ሲል ተገልጿል። በተጨማሪ በዚህ የስልክ ውይይት ላይ በግንባር ቀደም በኢራን ዙሪያ ገባ ሁኔታ መምከራቸው ተመላክቷል።